በዛሬ ትምህርታችን የምንመለከተው እንዴት አድርጋችሁ የሰራተኞቹን ዲፓርትመንት ሳላሪ እና ስታተስ ማውጣት እንደሚችሉ ነው ማሳያችሁ። እቺን ሲምፕል ዳታ እንዳትመለከቱ። በጣም በልክ የሆነ ዳታ ካላችሁ ወይ ደግሞ አንድ ኢንዱስትሪ ውስጥ የሚሰሩ ከሆነ የሰራተኛው ዲፓርትመንት ሳላሪ እና ስታተስ አውጡ ብትባሉ እንዴት አድርጋችሁ በቀላሉ መንገድ ማውጣት እንደምትችሉ በሁለት መንገድ ቪሉካፕ በመጠቀም አሳያችኋለሁ። ሌላ ነገር ደግሞ ቪሉካፕ እንዴት አድርጋችሁ ከሌላ ፋንክሽን ጋር አጣምራችሁ መጠቀም እንደሚችሉ በዚህ ቪዲዮ አሳያችኋለሁ። ከዚህም አልፎ ተርፎ ደግሞ ስለ ቴክስት ፋንክሽን፣ ስለ ዳታ ቫሊዴሽን እና አንዳንድ ነገሮች በዚህ ቪዲዮ የማሳያችሁ ስለሆነ እስከ መጨረሻ ተከታተሉኝ። ቪዲዮ ላይክ እና ሼር እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሰፖርት አድርጉኝ። ኦኬ ያ የቅድሙ ዳታ እንደነበረው ነው። እንግዲህ እዚህ ጋር ምን ይላችኋል? ፋይንድ ሳራስ ሳለሪ ይላል። እንግዲህ ይሄኛው እያንዳንዱ ስቴፕ ተጽፏል። ይሄን ዳታ የምትፈልጉ ከሆነ ቴሌግራም ቻናል እዚህ ስር የሚገኘው ቴሌግራም ቻናል ላይ አስቀምጥላችኋለሁ። እዛ ሄዳችሁ ማውረድና ማንበብ ትችላላችሁ። ኦኬ እንግዲህ አሁን ሃው ፋይንድ ሳራስ ሳለሪ ይላል። እንግዲህ እንዴት እንደምታወጡ ላሳያችሁ። አሁን እዚህ ጋር ልምጣና ከዛም በኋላ እዚህ ጋር መጥቼ ይሄኛውን ላጠፋና እኳል ብዬ ቪሉካፕ ፋንክሽን ልጥራ። ከዛ የመጀመሪያ አርጉመንቱ ሉካፕ ቫልዩ ማለት የምትፈልገው ምንድነው? ሳራ አይደለ? ኮቴሽን ውስጥ ከተና ሳራ ይለዋለሁ። እንደዚህ ካረክቱ በኋላ ኮማ አርጌ ቴብል አሬ የት ውስጥ ነው የምትፈልገው? ይሄው ከኤቱ እስከ ዲ7 ውስጥ ይፈልጋለሁ። እሺ ኮሎመን ኢንዴክስ ምንድነው የምትፈልገው? አሁን ሳላሪ አይደለ? ስለዚህ ሶስተኛ ኮሎመን ላይ ነው። እንዴት? ኔማንድ ዲፓርትመንት 2 ሳላሪ 3። ኦኬ የምትፈልገው ቫልዩ ምን አይነት ነው? ኤግዛክት ነው። እኛ አፕሮክሲሜት አልፈልግም። ይሄው ይሄን መርጠና እንዲያርጌ ኢንተር ይለዋለሁ። ይሄው አሁን ሳሬቲ ስንት ነች? 7500 ነው ማለት ነው ደሞዟ። ኦኬ እንደዛ ከሆነ ደግሞ ዲፓርትመንቷስ እንዴት ነው ማግኘት የሚቻለው? እዚህ ጋር እንምጣ። ቪሉካፕ ፋንክሽናችን በድጋሚ እንጥራ። ሉካፕ ቫልዩ ምንድነው የምንፈልገውን? የሳራን አይደለም? ሳራ እንላለን። ከዛ እንዝጋ። ከዛም በኋላስ ቴብል አሬ የት ውስጥ እንፈልጋለን? ይሄው ከዚህ ጀምሮ እስከዚህ ውስጥ ይፈልግልኝ እያልኩት ነው። ከዛም በኋላ ኮሎመን ኢንዴክስ ነበር። አሁን የምንፈልገው ዲፓርትመንት ነው አይደለ? ዲፓርትመንት ደግሞ ኔም አንደኛ፣ ዲፓርትመንት ሁለተኛ ኮሎመን ላይ ነው የሚገኘው። ከዛስ የምፈልገው ቫልዩ ደግሞ እኔ ኤግዛክት ቫልዩ ስለሚፈልግ ይሄው ፎልስ ይለዋለሁ። ከዛም በኋላ እንዲያርገ እንዲሳረገው ምን ያደርግልኛል? ዲፓርትመንቱም በዚህ መልኩ ያወጣልኛል ማለት ነው። ሁለተኛ መንገድ ደግሞ ስሙን ኮቴሽን ውስጥ ከትን መጻፍ ሳያስፈልግን እንበልና በዚህ መልኩ ድሮፕ ዳውን ሊስት እንስራና እንግዲህ የድሮፕ ዳውን ሊስት ዳታ ቫሊዴሽን እንዴት እንደምትሰሩ በቀጣዩ ቪዲዮ እዚሁ ቪዲዮ ውስጥ አሳያችኋለሁ በቀጣይ። ኦኬ እንዲህ እናደርግና ቪሉካፕ ከዛ ሉካፕ ቫልዩአችን ምንድነው? እዚህ ጋር ያለውን ዳታ ከዛም በኋላ ቴብል አሬ ይሄው እንደቀደመው ማለት ነው። ከዚህ እስከዚህ ከዛም በኋላ ምንድነው የምትፈልጉት? ሳላሪ አይደለ? ሶስተኛ ኮሎመን ላይ ያለውን ዳታ ከዛም በኋላ ኤግዛክት ነው አፕሮክሲሜት ኤግዛክት ይፈልጋለሁ። ከዛ እንዲያረጋለሁ ኢንተር ይለዋለሁ ማለት ነው። አስቡት እንግዲህ እዚህ ጋር ሜሮን ውሰዱት። አሁን ሜሮን ሳላሪዋ ስንት ነው? ሜሮን ሳላሪዋ 5300 ነው። 5300 ነው። ኦኬ ዲፓርትመንቷም ደግሞ እዚህ ጋር እንምጣና ቪሉካፕ ከዛ ምንድነው የምትፈልገው? ሜሮን። እሺ ቴብላሪዋ ከኤቱ እስከ ዲ7። እሺ ምንድነው የምትፈልገው? ዲፓርትመንቱ ሁለተኛ ያለው። እሺ ኤግዛክት ነው አፕሮክሲሜት ኤግዛክት እንዲያረጋለሁ። እንዲያርገ ኢንተር ይለዋለሁ። አስቡት እንግዲህ ሜሮ ስንት ነች? 5300 አይቲ ዲፓርትመንት። ኦኬ አሁን የሳሬትን እንፈልግ። ሳራ ይሄው ሳራ ስንመርጥ 7500 ኤችአር ዲፓርትመንት ነች ማለት ነው። ስለዚህ እንዴት አድርጋችሁ እንዲያደርጋችሁ በሁለት መንገድ የሰራተኞቹን ዳታ በዚህ መልኩ ማውጣት ማሳየት ትችላላችሁ። ኦኬ በቀጣይ ደግሞ ፒፒታችን ስለምን ያወራል? እዚህ ጋር ስለ ዲፓርትመንት ነው። እዚህ ጋር ደግሞ ከሌላ ፋንክሽን ጋር እንበልና if someone types name not in the ሊስት ውስጥ የሌለውን ስም በስህተት ከተጻፈ ኢረር ነው ጀነሬት የሚያደርገው። ስለዚህ እንዴት አድርጋችሁ ያን ኢረር ፊክስ ማድረግ እንደሚችሉ ነው ማሳያችሁ። ኦኬ እንበልና አሁን እዚህ ጋር እንምጣና ኢኳል ብለን ቪሉካፕ ሉካፕ ቫልዩ ምን እንፈልጋለን? ለምሳሌ አለሙ የሚባል ሰው ፈለኩ። የት ውስጥ ነው የምትፈልገው? ከዚህ እስከዚህ ውስጥ ያለውን ምንድነው የምትፈልገው? ዲፓርትመንቱን ነው የሚፈልገው። ሁለት ቁጥር እሺ ኤግዛክት ነው? አዎ ኤግዛክት ቫልዩ ነው የሚፈልገው።
እንዲያረጋለሁ። ይኸው ኢረር መጣ። ለምን አለሙ የሚባል ስታፍ የለንም። ስለዚህ ኢረር ይመጣል። ይሄ ነገር ሶልቭ ለማድረግ ምን እናደርጋለን? እዚህ በፊት ለፊት ምን መጨመር ብቻ ነው? ኢፍ ኢረር የሚል ፋንክሽን መጨመር። ከዛ በኋላ ከዚህ ኮማ እናድርግና ምን ማድረግ ብቻ ነው? ኖት ፋውንድ እንዲናደርግና መልስ እንዘጋለን። ኢንተር ማለት ብቻ ነው። ስለዚህ በዚህ መልኩ ቪሉካፕን ከሌላ ፋንክሽን ጋር አጣምራችሁ በመጠቀም እንደዚህ አይነት ነገሮችን ፊክስ ለማድረግ ይጠቅማችኋል ማለት ነው። ኦኬ ወደ ፒፒቲ ሊመልሳችሁና ፒፒቲያችን ላይ ቀጣይ ላይ ምን ይላል? ስለ ሎጂካል ፋንክሽን ያወራል። እሺ ቼክ ኢፍ ሳላሪስ አቦቭ 5000 ደሞዛቸው ከ5000 በላይ መሆኑን ቼክ አድርግልኝ ይላል። ኢፍ ይላል ኢፍ ግሬተር ዛን 5000 ምን በልልኝ? ሃይ ሳላሪ ይበልልኝ ይለኝ። እሺ ልምጣ እዚህ ጋር ኢኳል ብዬ ኢፍ ሳላሪ የያዘውን ይሄ ነው አይደለ? ኢፍ ሲቱ ግሬተር ዛን ስንት 5000 ከሆነ ምን ላርግልህ? ሃይ ሳላሪ ይበልልኝ። ካልሆነስ ምን ልበልልህ? ሎ ሳላሪ ይበልልኝ። ይሄው እዚህ ጋር አንድ እንትን ቀራች እንዲያረጋል። እንግዲህ አስቡት አሁን የፈለግነው የሳራ አይደለም 7500 ከ5000 በላይ ይበልጣል። ስለዚህ ምንድነው እሱ ሃይ ሳላሪ ነው። እሺ አሁን ለምሳሌ ሲቱ የነበረው ምን እናድርግ? የአቤልን እናድርግ። እስቲ ሲስሪ እናድርግ። ሎ ሳላሪ ነው። ይሄው 4800 ስለሆነ የሱ ደግሞ ምንድነው የሚሆነው? ሎ ሳላሪ ነው የሚሆነው ማለት ነው። ኦኬ ዘ ኔክስት ፓወርፖይንት እንሆንና እሺ ስድስተኛ ላይ ደግሞ ቼክ ኢፍ ኤምፕሎይ ኢዝ አክቲቭ ኤንድ ሳላሪ ኢዝ ግሬተር ዛን 5000። እንግዲህ አሁን ጠንከር እያለ መጥቷል። አንደኛ ኤምፕሎይ ምን መሆን አለበት? አክቲቭ ብቻ በቂ አይደለም፣ ደሞዙም ደግሞ ከ5000 በላይ መሆን አለበት። ይህንን ሁለቱን ኮንዲሽን ያሟላ ደግሞ ምን በልልኝ ይላል እዚህ ጋር አፕሩቭድ ይበልልኝ። ካልሆነስ ምን በልልኝ? ኖት አፕሩቭድ በልልኝ ይለኛል ማለት ነው። ኦኬ እዚህ ጋር እንምጣና አሁን እዚህ ጋር መተን ኢኳል ብለን ኢፍ ሊበል ኢፍ ብዬ እንደ ፋንክሽን ልጥራ። ለምን ምን ተባልኩ? ኢፍ ሲቱ ግሬተር ዛን 5000 እና ዲቱ ኢኳል ቱ ምን ሲሆን? አክቲቭ ሲሆን። አክቲቭ ከሆነ ስታተሱ እሺ ምን ላድርግ? ያኔማ የምታደርገው አፕሩቭድ ይበልልኝ። ይኸው አፕሩቭድ። ካልሆነስ ምን ይለዋል ማለት ነው? ኖት አፕሩቭድ። እንዲህ ዘጋለሁ። ከዛም በኋላ ምን አደርጋለሁ? ኢንተር ይለዋለሁ ማለት ነው። አስቡት እንግዲህ ሲቱ ከ5000 በላይ ነው፣ ስታተሱ ደግሞ አክቲቭ ነው። ሁለቱም ደግሞ ስለ አሟላልን ምንድነው የሚሆነው? ትሩ ነው የሚሆነው። ምን ማለት እንደሆነ ላሳያችሁ። እዚህ ጋር ኤንድ ትሩ የሚመልስልን ሁለቱም ምን ሲሆን ብቻ ነው? ትሩ ሲሆን ነው። ኢፍ ዚስ ኮንዲሽን ኢዝ ትሩ ኤ የትሩ ቫልዩ ነው፣ እችኛው ደግሞ የፎልስ ቫልዩ ነው። ስለዚህ ይሄ ነገር ደግሞ ትሩ የሚሆነው ይሄን ሁለቱን ኮንዲሽን ሲያሟሉ ብቻ ነው ማለት ነው። አንድ ፎልስ ከሆነ ይዞ ይጠፋል። ለምሳሌ እንበልና ዚስ ሪል አድርግ። አስበው ኖት አፕሩቭድ አደረገ። ለምን? ሲቱ ከ5000 ይበልጣል አይበልጥም። ስለዚህ ፎልስ እና ትሩ አንድ ላይ ከመጣ የሚወጣው ሪዛልቱ ፎልስ ስለሆነ ኖት አፕሩቭድን ይመርጣል ማለት ነው። ስለዚህ ከአንድ በላይ የሆነ ኮንዲሽን ከመጣባችሁ በዚህ መልኩ ቼክ አድርጋችሁ ሪዛልቱን ማውጣት ትችላላችሁ። ኦኬ እዚህ ጋር ደግሞ እንምጣና ስለ ሌፍት እና ራይት ፋንክሽን ቶታሊ ደግሞ ስለ ቴክስት ፋንክሽን ማለት ነው። ኦኬ ኤክስትራክት ዘ ፈርስት ሌተር ኦፍ ዘ ኔም እንባልና አሁን እዚህ ጋር መተን ኢኳል ብዬ ሌፍት ፋንክሽን እንጠቀማለን። ከዛ ሳራ የመጀመሪያ ቴክስቱ ምንድነው? ሳራ። ከዛ ነምበር ኦፍ ካራክተር 3። ከዛ በግራ በኩል ያሉትን 3 ፊደላትን አውጣልኝ እያልኩት ነው። ያው ሳር በዚህ መልኩ አመጣ። እሺ በቀኝ በኩል ከሆነስ ራይት ልበልና ራይት ይኸው። ከዛ ቴክስቱ ምን ይሁን እስቲ? አቤል ይሁን። አዘራት ያለው ሁለቱን ፊደል ብቻ አውጣልኝ ካልኩ ይኸው ኢኤል ብቻ ያወጣልኛል ማለት። ስለዚህ ማይክሮሶፍት ኤክሴል ውስጥ ሌፍት እና ራይት ፋንክሽን በዚህ መልኩ መጠቀም ትችላላችሁ። እናንተ ለተለያየ ፐርፐስ በተለያየ ቦታ
መጠቀም ትችላላችሁ። ግን መጀመሪያ እንዴት እንደሚሰራ ብቻ መረዳት ነው ከእናንተ የምጠበቀው። ኦኬ ሌላኛው ነገር ደግሞ እዚህ ጋር እንምጣና ኮምፓይን እንዴት እናደርጋለን። የሰራተኛው ስምና ዲፓርትመንት በዚህ መልኩ እንዴት ኮምፓይን ማድረግ እንደምንችል ላሳያችሁ። አሁን እዚህ ጋር ልምጣና ኢኳል ብዬ ዚስ ላደርግና ይሄኛውን እንዲህ ካረኩት በኋላ ኮቴሽን ከፍቼ እንዲህ አድርጌ እንዲህ ከዘጋሁት በኋላ እንዲህ አደርጋለሁ። ከዛም በኋላ ዲፓርትመንቱን አመጣበታለሁ። ከዛ ኢንተር ይለዋለሁ ማለት ነው። አስቡ ሳራ ኤችአር። ሌላኛው ነገር ደግሞ እዚህ ጋር ኤቱ ከሚል ለምሳሌ ኤ4 ብል ኤ4 እዚህ ጋር ቢ4 ባረገው ከዛ ኢንተር ይለዋለሁ ማለት ነው። ይኸው ሀና አይቲ እንዲያደርጋችሁ ስምም ከዲፓርትመንት ጋር ማጣመር ትችላላችሁ ማለት ነው። ኦኬ ሌላኛው ነገሩ ደግሞ እዚህ ጋር እንምጣና ስለ ዴት ፋንክሽን እዚህ ጋር ቀን ተሰጥቷል እና ወርኪንግ ዴይ ካልኩሌት ለማድረግ ነው። እሺ አሁን ቀን ተሰጥቶልናል። ይኸው ቀን ተሰጥቶልናል። እንግዲህ ወርኪንግ ዴት ካልኩሌት ለማድረግ ነው የተፈለገው። ለምሳሌ አንድ ሰው መጀመሪያ ላይ ካልተቀጠረ በመሃል ከተቀጠረ ደሞዙ መከፈሉ አይቀርም አይደለ? ስለዚህ ወርኪንግ ዴው ካልኩሌት ተደርጎ ነው በዛ ተባዝቶለት የሚሰጠው። እሺ እንበልና እዚህ ጋር መተን ምን እንላለን? ኔት ወርክ ዴይ ይኸው ሪተርን ዘ ነምበር ኦፍ ሆል ወርክ ዴይ ቢትዊን ቱ ዴት ይላል። እሺ ስታርት ዴት የጀመረበት ይሄ ቀን ነው። እሺ ኢንድ ዴት እንዲያደርግበት ደግሞ ይሄ ቀን ነው። ከዛም በኋላ እቺኛው ኦፕሽን አለች ሆሊዴይ የምትለው። ከዛም በኋላ ምን ማድረግ ነው? እንዲናደርግና ኢንተር ማለት ብቻ ነው። ይሄው ይሄኛው ለምን እንደዛ እንዳደረገ ታውቃላችሁ? እዚህ ጋር ያለው ፎርማቱ የዴት ስለሆነ ነው። ይሄንን ቫልዩ አሁን እዚህ ጋር ባመጣውና ኢኳል ብዬ ኔት ወርክ ዴት ሊበልና ስታርቱን ይሄ ኢንዱን ይሄ ባረገው ከዛ ኢንተር በሚልበት ሰዓት 15 እዚህ ጋር እንደዛ ያመጣበት ዋና ምክንያት እንትን ነው። ፎርማቱ የዴት ስለሆነ ነው። ይሄው እዚህ ጋር ዴት ነው። ስለዛ ነው እንግዲህ እንዲያርጋችሁ ወርኪንግ ዴይ በዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። ኦኬ ሌላኛው ነገር ደግሞ ኢንድ ኦፍ መንስ ለምሳሌ ብዙ ጊዜ እንደ አበሻ ከሆነ ችግር የለብንም። የፈረንጆች ከሆነ አንዳንዱ 28 አንዳንዱ 31 ነው የሚያልቀውና እንዴት ነው እሱን ደግሞ ካልኩሌት እንደሚታረጉ ለሚሾዩ እሺ ላሳያችሁና አሁን እዚህ ጋር ልምጣና ኢኳል ብዬ ኢንድ ኦፍ መንስ ይሄው return the serial number of last day of the month before or after a specified number of months ይላል። ይሄኛው ልውሰድ። ከዛም በኋላ ስታርት ዴቱ ይሄ ይሁን። ከዛም በኋላ የአንድ ወር ብቻ ይሁንና ከዛ እንዲያርገ ኢንተር ሊበለው። ይሄኛው ለምን እንደዛ ያረገ ይመስላችኋል? ይሄኛው እንደዛ ያረገበት ነምበር ነው ፎርማቱ። ስለዚህ እንዲቀይርልኝ ምን አረጋለሁ? ይሄኛው ወደ ዴት ይቀይራለሁ። ይሄኛው ኢንድ ኦፍ ዘ ዴቱ 29 ነው የሚሆነው ይለኛል ማለት ነው። ኦኬ ሌላኛው ደግሞ ኤጅ ከዚህ በፊት እንዴት አድርጋችሁ ኤጅ ካልኩሌት እንደምታረጉ አሳይቻችሁ ነበረ ማለት ነው። ለምሳሌ እንዴት አድርጋችሁ ካልኩሌት እንደምታረጉ ላሳያችሁ። ኦኬ እዚህ ጋር እንምጣና እዚህ ጋር መተን ኢኳል ብዬ ዴትድ ኢፍ ካልኩ በኋላ ምን አረጋለሁ? መጀመሪያ በርዝዴት እዚህ አይደል? አዎ እንደዚህ ያደርጋለሁ። ከዛም በኋላ ቱዴ ፋንክሽን ይጠራለሁ። ይሄው ቱዴ ፋንክሽን ይጠራለሁ ከዚህ ስለሚቀነስ ማለት ነው። እንዲያረጋለሁ ኮማ አርጌ እዚህ ጋር ዋይ ያረጋለሁ። እንዲያርጌ ደግሞ መልሽ ይዘጋለሁ ኢንተር ይለዋለሁ ማለት ነው። ይሄው እድሜው ስንት ነው የሚሆነው? 30 ነው የሚሆነው ማለት ነው ይዘውዬ። ኦኬ እንዲያርጋችሁ ኤጅን በዚህ መልኩ ካልኩሌት ማድረግ ትችላላችሁ ማለት ነው። ኦኬ ቀጣይ ደግሞ ምንድነው የሚያወራው? ዳታ ክሊኒንግ ነው። ለምሳሌ ዱፕሊኬት ካለ በቀላሉ መንገድ ዱፕሊኬት ለማድረግ ዳታ ውስጥ በመግባት ይሄው እንዲህ እንምጣ። ለምሳሌ እንበልና ይሄኛውን ዳታ እዚህ ያለውን ላጥፋ። ክሊር ኦል ልበልና እቺኛውን በዚህ መልኩ ሴሌክት ላደርግ። ይሄንን ዱፕሊኬትን ለማጥፋት ይሄው ሴሌክት እናደርጋለን። ከዛም በኋላ ዳታ ውስጥ እንገባለን። እዚህ ጋር ሪሙቭ ዱፕሊኬት የምትላለች። ከዛ ኮንቲኒው ዊዝ ከረንት ሴሌክሽን ሴሌክት ያደረግነውን ብቻ ይሄው እንዲናደርግና ሪሙቭ ዱፕሊኬት ካልኩት ዱፕሊኬቱን ያጠፋልኛል ማለት ነው። ይሄው 11 ዱፕሊኬት ቫልዩ ፋውንድ እንደ ሪሙቭድ ይላል። ይሄው እሱን በዚህ መልኩ ዱፕሊኬት የሆነውን
አጥፍቶልኛል ማለት ነው። ፒፒቲው ስለሱ ነው የሚያወራው። ባይዞ ፒፒቲውን በደንብ ቢታነቡት ትጠቀማላችሁ ብዬ አስባለሁ። ኦኬ ስለ ኮንትሮል ፕላስ ኢ በደንብ ነግራችሁ ነበር። እሱ ደጋግሜ ማውራት አያስፈልግም። ሌላ ደግሞ ስፕሊት ፉል ኔም ኮንትሮል ፕላስ ኢ በመጠቀም ለምሳሌ ልንገራችሁ። እሱም የምትፈልጉ ከሆነ እዚህ ጋር ሳራ ብዬ ሳራ አለሙ፣ እዚህ ጋር ደግሞ እዚህ ጋር አቤል ግርማ፣ እዚህ ጋር ደግሞ ሀና ጣሰው ልበልና በቀላሉ መንገድ ለማውጣት አሁን እዚህ ጋር ሳራን ላውጣ። እንዲህ ካረኩ በኋላ ወደ ኪቦርድ በመሄድ ኮንትሮል ፕላስ ኢ በሚጫንበት ሰዓት በዚህ መልኩ ምን ያወጣልኛል ማለት ነው? ፈርስት ኔም ያወጣልኛል። ኦኬ እዚህ ጋር መጥቼ ደግሞ የፋዘራቸውን ቢጽፍ እንዲህ ካረኩትና እንዲህ አድርጌ በኋላ ኮንትሮል ኢ ካረኩት በኋላ ምን ያወጣልኛል ማለት ነው? በዚህ መንገድ መውጣት ትችላላችሁ። ኦኬ እንዲያደርገን ኮንትሮል ኢን ተጠቅማችሁ ማውጣት ትችላላችሁ ማለት ነው። ኦኬ ሌላኛው ነገር ደግሞ ዳታ ቴክስት ኮለመን በቃ ይሄ ግልጽ ነው፣ ችግር የለውም። እሺ እዚህ ጋር ደግሞ ዳታ ቫሊዴሽን ቅድም የነገርኳችሁ ነገር ማለት ለምሳሌ ዲፓርትመንቱን ይሄ ነገር እንዴት አድርጋችሁ ዳታ ቫሊዴሽን ውስጥ መጠቀም እንደምትችሉ ላሳያችሁ። ኦኬ እዚህ ጋር እንምጣና ለምሳሌ እዚህ ጋር ዳታ ቫሊዴሽን ማስገባት ከፈለኩት ዳታ ውስጥ እንገባለን። ከዛ ዳታ ቫሊዴሽን የምትለውን እንምረጥ። ከኤኒ ቫልዩ ወደ ሊስት ልጨምር። ከዛም በኋላ ዲፓርትመንቱን ደግሞ ምን ላድርግ? ለምሳሌ ዲፓርትመንቱን ቢተው የኔ አሁን ከዚህ የሰራተኛውን ዝርዝር ማስገባት ቢፈልግ እዚህ ጋር ሴሌክት አድርጌ በዚህ መልኩ እነዚህን ሴሌክት አደርጋለሁ። ከዛ ኦኬ እለዋለሁ ማለት ነው። እዚህ ጋር ምንድነው የሚጠብቀኝ? በዚህ መልኩ ይሄ ሊስት ገብቶ ይጠብቀኛል ማለት ነው። እዚህ ጋር ያለው ፒፒቲ እሱን ነው የሚያመራው። ሴሌክት ሴል ዳታ ቫሊዴሽን ጁስ ሊስት ኢንተር ኤችአር ፋይናንስ በእጅም ማስገባት ይቻላል። ባይዘ ለምሳሌ ይሄኛው ኮፒ ላድርግ። ይሄኛውን እዚህ ጋር ያለውን ኮፒ ላድርግና እንዴት እንደምታስገቡ ላሳያችሁ። እዚህ ጋር ልምጣ። እዚህ ጋር ማስገባት ከፈለኩት ዳይሬክትሊ ወይ ደግሞ እዚህ ጋር ማስገባት ከፈለኩት ዳታ ውስጥ ገባለሁ። ከዛም በኋላ ዳታ ቫሊዴሽን ከዛም በኋላ ኤኒ ቫልዩ የምትለው ወደ ሊስት ቀይርና እዚህ ሶርስ የምትለው ቦታ ላይ መጥቼ ፔስት አደርጋለሁ። ከዛም በኋላ እኔ ኦኬ በሚልበት ሰዓት እቺኛው አይከን ትመጣለች። ከዛ ልክ እሷን ክሊክ በማድረግበት ሰዓት አሁን ያስገቡት ዳታ በዚህ መልኩ ይመጣል ማለት ነው። አያችሁ፣ መጻፍም ትችላላችሁ፣ ሴሌክት አድርጋችሁ መውሰድ ትችላላችሁ ማለት ነው። ኦኬ ሌላኛው ነገር ደግሞ እዚህ ጋር ደግሞ ስለ ፒቮት ቴብል ነው። እንዴት አድርጋችሁ ፒቮት ቴብል ክሬት ማድረግ እንደምትችሉ ላሳያችሁ። ለምሳሌ እሺ እዚህ ጋር እንምጣና እነዚህን ዳታዎች ላጥፋ። እነዚህ ዳታውን ካጠፋሁት በኋላ በዚህ መልኩ ሴሌክት ላድርግ። ዳታውን በዚህ መልኩ ሴሌክት ካደረኩት በኋላ እዚህ ጋር መጥቼ ኢንሰርት እለዋለሁ። ኢንሰርት ውስጥ እገባለሁ ማለት ነው። ልክ እኔ ኢንሰርት ከገባሁ በኋላ እዚህ ጋር ፒቮት ቴብል አምላለ ፒቮት ቴብል ክሊክ አደርጋለሁ። ከዛ ኒው ወርክሺት ነው ወይስ ኤግዚስቲንግ ወርክሺት ይላል። እዚህ ጋር ደግሞ ሴሌክት አድርጎ ይሄኛውን በዚህ መልኩ ያመጣላቸዋል። እኔ አሁን ኤግዚስቲንግ ይልና ይሄኛውን ቦታ ይሰጠዋለሁ ማለት ሎኬሽኑ። ከዛ ኦኬ እለዋለሁ። ልክ እኔ ኦኬ በሚልበት ሰዓት ለምሳሌ እንበልና ለምሳሌ ኔም እንዲል አድርግና ከዛም በኋላ ኮሎማን ላይ ደግሞ ምን ላድርግ? ዲፓርትመንት በዚህ በኩል ባድርገው ይኸው ዲፓርትመንት በዚህ በኩል የተማሪዎችን እንትን ደግሞ በዚህ በኩል ያስቀምጣል። አይ አልፈልገ የምትሉ ከሆነ ደግሞ ማውጣት ትችላላችሁ። ኔም በዚህ በኩል አድርጋችሁ ሳላሪ ደግሞ በዚህ በኩል ማስቀመጥ ትችላላችሁ። አይ አልፈልገ የምትሉ ካላችሁ ደግሞ አሁንም እዚህ ጋር ብትከቱት ያው እያንዳንዱ ከስሩ ምን ያስቀምጣል? የእያንዳንዱን ሰራተኛ ከስሩ ሳላሪ ያስቀምጣል። አሁንም እሱ ነበር አልፈልገ የምትሉ ካላችሁ ደግሞ ትመልሳላችሁ እየጎተታችሁ ማለት ነው። ባይዘው አሁን ይሄን ነገር ዲፕሊ ላሳያችሁ አልፈለኩት ነገር በጣም በልክ ነውና ፒቮት ቴብል የምትፈልጉ ከሆነ በጣም ወሳኝ ነገር ነው፣ ልትጠቀሙት ትችላላችሁ። አሁን ለምሳሌ እንበልና ለምሳሌ ልውሰዳችሁ። በጣም ጸድ ሐሳብ ይሄኛውን ስም እዚህ ጋር ልውሰደው። ከዛም በኋላ ስታተሱን ደግሞ ፊልተር ላይ ላድርገው። አሁን ለምሳሌ ስም በዚህ መልኩ ተቀምጧል አይደለ? ስታተሱ ላይ የተቀመጠው ደግሞ ፊልተር የምናደርግበት ነገር ስለሆነ እዚህ ጋር መጥቼ አሁን ይሄኛውን አክቲቭ ብቻ ክሊር ባረግበት አክቲቭ የሆኑ ሰራተኞች ብቻ በዚህ መልኩ ይመጣሉ። እዚህ ጋር ያለውን ደግሞ ኢንአክቲቭ ብቻ ሴሌክት ባረገው ይሄው ኢንአክቲቭ የሆኑት ብቻ በዚህ መልኩ ይመጣል ማለት ነው። ይሄ ውጤት የፒቮት ቴብል ውጤት ነው። ስለዚህ
ፒቮት ቴብል ለበጣም ብዙ ነገር ይጠቅማል። ሌላ ደግሞ ስለ ዳሽቦርድም ለመስራት ግዴታ ስለ ፒቮት ቴብል ማወቅ ይኖርባችኋል። ስለ ፒቮት ቴብል በጣም መማር የምትፈልጉ ካላችሁ ሰፊ ቪዲዮ ሰራበታለሁ። በጣም መሳጭ ነገር ነው። ዳሽቦርድም ማወቅ የምትፈልጉ ካላችሁ ዳሽቦርድም በሰፊ ይሰራለሁ። እናንተ ብቻ ኮሜንት ላይ ገብታችሁ ሙሉ ቱቶሪያል ስራልን በሉኝ። ኦኬ እዚህ ጋር ለሃይላይት ብቻ ነው። ኦኬ እዚህ ጋር ደግሞ ምን አለን? እንዴት አድርጋችሁ ፒቮት ቻርት እንደምታስገቡ ነው። እንግዲህ የዛሬ ትምህርታችን ይመስላል ነው። እንግዲህ ቪዲዮ አስተማሪ ሆኖ ካገኛችሁት እንዴት አድርጋችሁ ቪሉካፕ እንደምትጠቀሙ፣ ቪሉካፕ ደግሞ ከሌላ ፋንክሽን ጋር እንዴት እንደሚጠቀሙ፣ ስለ ቴክስት ፋንክሽን አየን፣ ስለ ኢፍ ኤረር ፋንክሽን አየን። እንግዲህ በዛሬ ቪዲዮ ይሄንን ሁሉ ነገር ከበር አድርገናል ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር፣ እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ሳፖርት እንድታደርጉ ጠይቃችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።